በጣም አልቃሾች እና ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልዳቸው የገለጹበት መንገድ በጣም ብዙ ነው። ተገልጾ አይዘልቅም፣ አያልቅም። ነቢዩ መሐመድ ፍቅር እኛ ለእነሱ ዓለም ላይ ያለው ህዝብ ፍቅር ቢደመር የእሳቸው ፍቅር ሚዛን ይደፋል ይላል እና የእሳቸውን ፍቅር በምን መልኩ አይታችሁት ነው ወይም በምን ተገለጸ የሚለውን በጣም ጥሩ። የነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው ያሳለፉት ያሳዩበት ፍቅራቸውን የገለጹበት በጣም ብዙ ነው። ከእነዚያ መካከል የተወሰኑትን ልግለጽልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሐዲስ ተናገሩ። ከሁሉም ነቢይ ለየት ያደረጋቸውን ነገር ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሊኩል ነቢይን ዳዕወቱን ሙስተጃባ ወኢነ ልየ ዳዕወቱን ሙስተጃባ ፈደኸርቱሃ ሊየውም ልቅያማ ሸፋዓትን ሊኡመቲ ያው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለእያንዳንዱ ነቢይ ከእኔ በፊት ላለፉት ተቀባይነት ያለው አንድ ዱዓ ወይንም ጸሎት አላቸው። ሁሉም ግን ምድር ላይ ዱዓቸውን አድርገው ጨርሰው ሂደዋል አሉ። የእኔን ዱዓ ግን የተሰጠኝን እድሌን አቆይቻታለሁ ለትንሣኤ ቀን፣ የዛኔ ለትውልዶቼ ምልጃ ትሆንልኝ ዘንድ አሉ። ተመልከቱ፣ ሁሉም ነቢይ እዚህ ምድር ላይ ዱዓ አድርገዋል። ኖህ ምን ዱዓ አደረገ? ጌታዬ ሆይ ከሃዲያኖችን ከምድር ገጽ አጥፋልኝ አለ። ማዕበል ላከለት፣ እንዳለ ከሃዲያኖችን አጠፋለት። ሎጥም ልክ እንዲሁ ዱዓ አደረገ፣ እነዚያን ግብረ ሰዶማውያን አጠፋለት። ቦታቸዋላ ኩሉሁም የደዑ መሲሁ ዒሳ ዓለይሂ ሰላም አድነኝ አለ፣ አዳነው፣ ወደ ሰማይ ወሰደው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምስ እዚህ ላይ ማድረግ ይችሉ ነበር? አዎ ይችሉ ነበር። ነገር ግን ለትውልዶች የተቀመጠልኛል። ምን ያክል ቢያፈቅሩ ነው ትውልዳቸውን። ሁሉም ራሱ እዚህ ተጠቅሞ ሄዷል። ገብታችኋል አይደል? ኢነ ሊኩል ነቢይን ዳዕወቱን ሙስተጃባ ወላኪን እደከርቱሃ ሊኡመቲ ሸፋዓትን ሊኡመቲ፣ ለትንሣኤ ቀን ለትውልዶቼ ምልጃ ትሆነ ዘንድ አዘገየኋት፣ አቆየኋት። ይህ ትልቅ ፍቅራቸውን የገለጹበት ነው፣ ከሁሉ ነቢያት የተለዩበት። ሌላው ነገር ነቢያችን ሰለላሁ ዐለይሂ ወሰለም በአስተምሮታቸው ጊዜ የደረሰባቸው በጣም ከባድ መከራዎች ነበሩ። የመካ ሰዎች ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡም፣ ሄዱ። እንዳውም ከጠየቋቸው አማኞች ከእርሳቸው ጋር ያሉት አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ እነዚህ ከሃዲያኖች ላይ አትረግማቸውም? ጸሎት አታደርግባቸውም? እንዲቀሰፉ ዘንድ ብሎ ጠየቁ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ለም ኡብዐት ለዓናን ወኢነማ ቡዒስቱ ረሕማ አሉ። እኔ እንድራገም ዘንድ አልተላኩም፣ እኔ በእዝነት የተላኩኝ ነቢይ ነኝ አሉ። ታገሱ፣ ብንታገስ ነው የሚሻለው፣ እንዲቀሰፉስ አላደርግም አሉ። ከዚያስ ወደ ቀጣዩ ወደ ሌላ ከተማ ሄዱ። ከመካ ራቅ ትላለች፣ ወደ ጣኢፍ ሄዱ። ከአንድ ሰሃባቸው ጋር ዘይድ ብኑ ሓሪሳ ከሚባለው ጋር ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም የጣኢፍ ህዝቦችን ለማስተማር ማለት ነው፣ ከባዕድ አምልኮ እንዲወጡ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ አምላክ ወደ አንዱ አምላክ ተመለሱ ብለው ሊመልሷቸው ሊያስተምሯቸው ዘንድ የነቢያትን መንገድ ለማደስ ነው የላካቸው። አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ላይ ለዓለም እንደሚልክ ለኢብራሂም ነግሮት ነበር። በሱረቱል በቀራ ላይ ያለ ልክ እንዲሁ መሲሁ ከእኔ በኋላ የሚመጣ መልእክተኛ ያለ ሙሐመድ ወይም አሕመድ የሚባል ብሎ ነግሯቸዋል። መጨረሻ ላይ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ጣኢፍ ወደምትባለው ከተማ ለጣኢፍ ንጉሶች ነገሯቸው። እነዚህን ባዕድ አምልኮዎች እንድትተውና አንድና ብቸኛ የሆነውን የአብርሃምን የኢስሐቅ የያዕቆብን አምላክ እንድታመልኩ ጥሪ ያደርግላቸዋለሁኝ ብለው ነገሯቸው። የእነዚህ የጣኢፍ ሰዎች እንዳለ ሁላቸውም ከህፃን እስከ ትንሽ፣ ከመሪ እስከ ተመሪ፣ ከእብድ እስከ ጤነኛ፣ ከወንድ እስከ ሴት እንዳለ ሙሉ የከተማው ህዝብ ተሰባስበው ንጉሶችን ማዘዙባቸው። ከአማልክቶቻችን ፈቀቅ ሊያደርገን መጥቷልና አንዱን አምላክ ብቻ አምልኩ እያለ ይጠራናልና ይህን ሰው ከዚህ ሀገር አስወጡት፣ ደብድቡት ብለው አዘዙ ንጉሶች። እንዳለ የከተማው ህዝብ ያለውን ብረት ያለው በብረት ድንጋይ ያለው እንጨት ያለው በእንጨት ሁሉም ተሰብስቦ ይደበድቧቸው ጀመር። ከዚያ ከኋላቸው ሁኜ እኔ እከላከል ነበር አለ ዘይድ ብኑ ሓሪሳ ሲናገር ምን አለ? ላ ተድሪቡ ረሱለላህ የአላህን መልእክተኛ አትምቷቸው እያልኩኝ በእጄ መክት ነበር ይላል። ወካነ የንዝል ደም ምን ተሕቲ ቀደሚሂ ዓለይሂ ሰላቱ ወሰላም ከእግራቸው ስር ከተረከዛቸው ደም ይፈስ ነበር እያለ ይናገራል ሰውየው። የአይን እማኝ የመሰከረው
ከዚያም በኋላ እነዚህ የጣኢፍ ሰዎች እየተከተሉ ሲደበድቧቸው መጨረሻ ላይ ሲደክማቸው ተመለሱ። ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አልቻሉም። የሆነች ዛፍ ስር አገኙ፣ ተቀመጡ እዛ። ወዲያው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወካነ የምሰሕ ደም፣ ደምን እንደዚህ እየጠረጉ ይላል አላሁመ እግፊር ለሁም ፈኢነሁም ላ ያዕለሙን፣ ጌታዬ ሆይ ስለማያውቁ ነው እና እነዚህ ሰዎች የደበደቡኝ ያደሙኝ ያቆሰሉኝ ይቅር በላቸው ብለው ጸሎት አደረጉላቸው ይላል። ወዲያው ከአላህ ዘንድ መልአኩ ገብርኤል ተላከ። ከእርሱም ጋር አብሮት መለኩል ጂባል ተራሮችን እንደፈለገ የማንቀሳቀስ ስልጣን የተሰጠው መልአክ አለ። ያ መልአክ ተላከ። መልአኩ ገብርኤል ጠጋለና ወደ እርሳቸው ምን አላቸው? ያ ሙሐመድ አላቸው፣ ሙሐመድ ሆይ ኢነ ረበከ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለ ኢለይከ መለከል ጂባል ሊተእሙረሁ ቢማ ተሻ ፈሙርሁ አላቸው። ሙሐመድ ሆይ እነሆ ጌታህ አላህ ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራ ተመልክቷል። እንዲሁም ይህንን የመልአኮች የተራራ አንቀሳቃሽ የሆነውን መልአክ ልኮልሃል። ወደ አንተ የፈለግከውን እዘዘው ይቀስፍልሃል እነዚህን ህዝቦች አለ። ይሄ መልአክ ጠጋልና ወደ እርሳቸው ምን አለ? አሰላሙ ዓለይከ ያ ረሱለላህ፣ አንተ የአላህ መልእክተኛ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ ምን አለ? ኢነላሃ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለኒ ኢለይከ ሊተእሙረኒ ቢማ ተሻ ፈኢን አረድተ አጥበቅቱ ዓለይሂም ልአኽሸበይን አላቸው። ሙሐመድ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ እነሆ ጌታ አላህ ዛሬ ወደ አንተ ልኮኛል። ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራም ተመልክቷል። አንተ የፈለግከውን እዘዘኝ አላቸው፣ ልቀስፍልህ። አንተ ከፈለክ ብሎ ሁሉ ምርጫ ቀረበላቸው። እነዚህን ሁለት ተራሮች ጋራዎች ከዚያና ከዚህ አምጥቼ እነዚህ ሰዎች ላይ እዚሁ ልጨፍልቅልህ አላቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ለእነዚህ ሰዎች ፍቅራቸው እንዴት ገለጹ? ብለው ነው የመለሱት። መቅሰፍት መጥቶላቸው። ሌሎች ነቢያቶች እኮ መቅሰፍት እኮ ለምነዋል። ህዝቦችን ረቢ ላ ተዘር ዐለ ልአርድ ሚን ልካፊሪነ ደያር አለ። ኖህ ምን አለ? ጌታዬ ሆይ በምድር ላይ ምንም አይነት ከሃዲን ሳታስቀር ቀስፍልኝ፣ አጥፋልኝ አለ። በማዕበል አጠፋለት። ነቢዩ መሐመድ ዱዓ ላደረጉባቸው ጭራሽ መጥቶላቸው ቀርበውላቸው እንቀስፍልህ ተብለው አልፈልግም አሉና መለሱት። ላ አሉ፣ አይ እንዲጠፉስ አልፈልግም አሉ። ታዲያስ ምንድን ነው የሚፈልጉት? በል ኡሪዱ አን ዩኽሪጀ ላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ወላ ዩሽሪኩ ቢ ሸይአን አለ። ይልቁንስ እነዚህ ዛሬ ባይቀበሉ ነገ ይቀበላሉ ብዬ በተስፋ ጠብቄ ከእነርሱ አንድና ብቸኛ የሆነውን አምላክ የሚያመልክ ትውልድ ይወጣል፣ ባዕድ አምልኮዎችን የሚርቅ ትውልድ ይወጣል። እነዚህን ጠብቄ ዳግም አስተምራለሁኝ እንጂ እንዲቀሰፉስ አልፈልግም፣ ተመለሱ ብለው መላእክቶችን መለሷቸው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው የገለጹበት ፍቅራቸው ነው። በጣም በርካታ ነገራቶች አሉ። እነዚህ በቂ ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ላይ ብቻ ሳይሆን ነገ የትንሣኤ ቀን እንግዲህ ሰዎች ከአምላክ ፊት በሚቆሙ ጊዜ የዛኔ ህዝብ ሁሉ አምጾ ሄዷል። በርካታው ህዝብ የዛኔ ለእነዚህ ሰዎች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ የምትፈልገውን ጠይቀኝ የሚልባቸው ቀን አለ። ያ ሙሐመድ ሰል ቱዕጣ ይላቸዋል። ሐዲስ ላይ ሙሐመድ ሆይ የፈለግከውን ጠይቀኝ እሰጥሃለሁኝ ይባላሉ። የዛኔ እንደዚህ በሚላቸው ጊዜ እርሳቸው ያ ረቢ ኡመቲ ኡመቲ ነው የሚሉት። ጌታዬ ሆይ ስለ እኔ ሳይሆን ስለ ትውልዶቼ ነው የምጠይቅህ የምለምንህ ይላሉ። ትክክለኛ አፍቃሪያችሁ ማለት በደስታ ጊዜያችሁ አብሯችሁ የሆነ ሰው አይደለም። ትክክለኛ አፍቃሪያችሁ ማለት በመከራ ጊዜ ከጎናችሁ ቆሞ አለሁልህ እኔ አብሽር የሚልህ ሰው ነው አይደለም። ከጭንቅ ሁሉ ከባድ ጭንቅ ማለት የትንሣኤ ቀን ጭንቅ ነው። ከአምላክ ፊት ቆመህ ወይ ገነት ወይ ገሃነም ልትገባ የተዘጋጀህበት ቦታ ላይ ሆነህ እኔ አለሁልህ አብሽር ብሎ የሚቆምልህ ሰው ነው። ገብታችኋል አይደል? የዛኔ ለትውልድ ሁሉ የሚቆሙት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ልክ እንዲሁ ከዕለታት አንድ ቀን ያለቅሳሉ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አለ፣ ቡኻሪና ሙስሊም ላይ ያዩ የመሰከሩ የዘገቡት ነው። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመን፣ ከዕለታት አንድ ቀን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ዝም ብለው ያለቅሳሉ። ሰሃቦች አዩዋቸውና ምክንያቱን ሳያውቁ አብራቸው አለቀሱ። ከዚያ በኋላ ምክንያቱን ጠየቋቸው። አንቱ የአላህ መልእክተኛ ሆይ ስታለቅሱ ተመለከትን፣ ምክንያቱን አላወቅንም፣ እኛ አብረናችሁ አልቅሰናል፣ ምክንያቱ ግን ምን ነበር ብለው ጠየቋቸው። ምን ነበር ብለው ጠየቋቸው? እሽተቅቱ ሊኢኽዋኒ አሉ፣ ወንድሞቼ ናፍቀውኝ ያለቀስኩት አሉ። አለስና ኢኽዋነከ ያ ረሱለላህ፣ እንዲህ እኛ ከፊት ለፊት የተቀመጥን ወንድሞች አይደለን እንዴ? በላ እናንተ ወንድሞችም ናችሁ፣ አንቱም አስሓቢ፣ እናንተ ደግሞ አብራችሁኝ የምትኖሩ ጓደኞቼ ናቸው አሉ። ነገር ግን አማ ኢኽዋኒ አሉ፣ ወንድሞቼ ማለት የፈለግኩት አሉ ቀውሙን የእቱነ ባዕዲ ወዩእሚኑነ ቢ ወሁም ለም የረውን ያሉ፣ ከእኔ በኋላ ስለሚመጡ ትውልዶቼ ነው የምላችሁ አሉ። አላገኘኋቸውም፣ አላገኙኝም፣ ነገር ግን በእኔ ነቢይነት ያምናሉ።
ገብታችኋል አይደል? እኔን ሳያዩኝ ሳያገኙኝ በእኔ ነብይነት ያመኑ ወደፊት የሚመጡ ትውልዶች እነሱ ናቸው የናፈቁኝ ብለው በከነብ ሰለላሁ ዐለይሂ ወሰለም ፍቅራቸውን በዚህ ገልጸዋል። ባለቀሱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ይህን ነገር ሊያጽናናቸው ዘንድ መልአኩ ገብርኤልን ላከው። ጅብሪል ተልኮ መጣ ወደ ምድር። ሙሐመድ ሆይ አላቸው፣ ጌታህ በምን ምክንያት እንደምታለቅስ ያውቃል። ምን ሁነህ ነው? ምን ትፈልጋለህ እያለህ ነው ብሎ ይጠይቃል ብሎ ጠይቃቸው። ነቢ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? የዛኔ ኡመቲ 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 ብለው አሁንም ለቅሷቸውን ቀጠሉት ይላል ሐዲሱ ላይ። ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ። መልአኩ ጅብሪል ይሄንን መልስ ይዞ ተመለሰ ወደ አላህ። ጌታዬ አላህ ሆይ ባሪያህን ሙሐመድን ጠየቅኩት ስለምን ታለቅሳለህ ስለው ስለ ትውልዶቼ ነው የማለቅሰው እያለ ነው። ኢዝሃብ ያ ጅብሪል አለው አላህ። ጅብሪል ሆይ ሂድና ወቁል ሊሙሐመድ ሙሐመድን እንዲህ በለው ኢና ሰኑርዲከ ፊ ኡመቲክ ወላ ኑሲአከ አበደን። እነሆ እንዲህ ብለኋል አምላክህ አላህ ብለህ መልእክት ንገረው፣ እኔ ስለ ትውልዶችህ የትንሣኤዋ ቀን አስደስትሃለሁ እንጂ በፍጹም አላስከፋህም፣ እንድታዝን አላደርግህም ብለኋል ብለው። ከዚያ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና መልአኩ ጅብሪል ይህን መልእክት አደረሰ። ነቢዩ ሰለላሁ ዐለይሂ ወሰለም በጥቅሉ አልኢማም ኢብኑል ቀይም ረሒመሁላህ ተዓላ ሲናገር ለትውልዳቸው ካላቸው ፍቅር የተነሳ በጣም አልቃሾች እና ነቢያቸው ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልዳቸው የገለጹበት መንገድ በጣም ብዙ ነው። ተገልጾ አይዘልቅም፣ አያልቅም። ከዚያ መካከል ያው እነዚህ ውስኖቹ ናቸው። ኢብኑል ቀይም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካለቀሱ በሁለት መንገድ ነው ይላል። አንደኛ ወይ ስለ ትውልዳቸው አስታውሰው ያንን ነገር ያለቅሳሉ። ሁለተኛ ደግሞ የቁርአን አንቀጽ በሚያነቡ ጊዜ ነቢያቶች የአምላክን ቃል ሲያነቡ ያለቅሳሉ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ምክንያት ነበር ያለቀሱ ከተባለ በሁለቱ ነው። እና ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ፍቅር በዚህ ዓለም ብቻ ሳይሆን በቀጣዩም ዓለም የሚቀጥል ፍቅራቸው ያኔም ራሱ የሚቀጥል እንደሆነ ከዚህ እንረዳለን ማለት ነው። ወገናችን ይህን ይመስላል። እሺ